ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ከዚህ በፊት እንደምታስታውሱት ስለ ብሉም ኤርድሮፕ በተደጋጋሚ ቪዲዮ ሰርችላችሁ ነበርና ለረጅም ጊዜ ሊስት ይደረጋል የሚል ኢንፎርሜሽን ሳይወጣ እስካሁን ቆይቷል። ነገር ግን አሁን አይ ቲንክ ወደ መጨረሻው ያለ ይመስለኛል። ምክንያቱም የብሉም ኤርድሮፕ ላይ ለመሳተፍ ወይም ደግሞ ኤርድሮፑን ለማግኘት የኤሊጂቢሊቲ ክራይቴሪያ አውጥተዋል። በዚህ ቪዲዮ እነዚህን የኤሊጂቢሊቲ ክራይቴሪያዎች ምን እንደሆኑና እንዴት ማለፍ እንደምትችሉ ያሉትን ነገሮች እያንዳንዱን በዝርዝር አሳያችኋለሁ። ብሉም ላይ ለቲጂኢ ሪኳየርመንት ተብለው የተቀመጡ ሶስት መሰረታዊ ነገሮች ናቸው። ከዛ ውስጥ የመጀመሪያው 100,000 ብሉም ፖይንት መሰብሰብ ነው። ስለዚህ እርግጠኛ ነኝ ብዙዎቻችሁ ከ100,000 በላይ ቶክን ይኖራችኋል። ሁለተኛው ደግሞ 750 ሚም ፖይንት ወይም ደግሞ ፕሩፍ ኦፍ አክቲቪቲ ሊኖራችሁ ይገባል ነው። ያው ፕሩፍ ኦፍ አክቲቪቲ ማለት ከዚህ በፊት 0.1 እስከ 0.2 አይ ቲንክ እርግጠኛ አይደለሁም ምን ያክል መጠን እንደነበረ እሱን ከፍላችሁ ከነበረ ይሄንን ፕሩፍ ኦፍ አክቲቪቲ አላችሁ ማለት ነው። ነገር ግን እንደዚህ የሚላችሁ ከሆነ the network couldn't grab the ton fee and now you stuck at the launch የሚላችሁ ከሆነ ቶን አልከፍላችሁ ማለት ነው። ለዚህ ኤሊጂብል ለመሆን ግዴታ 750 ሚም ፖይንት እና ከዛ ሊኖራችሁ ይገባል ማለት ነው። ስለዚህ ይሄን ነገር ከፍላችሁም አልከፍላችሁም የሚለውን ቦቱ ላይ ገብታችሁ ቼክ አድርጋችሁ ልክ እንደዚህ አይነት ቴክስት ካለ አልከፍላችሁ ማለት ነው። ስለዚህ ያላችሁ አማራጭ ሚም ፖይንቱን ቼክ ማድረግ ነው ማለት ነው። ሌላኛው ሶስተኛው ሪኳየርመንት ደግሞ ቢያንስ 2 እና ከዛ በላይ ሪፈራል ሊኖራችሁ ይገባል ማለት ነው። አሁን ቀጣይ እንዴት አድርጋችሁ 750 እና ከዛ በላይ የሚም ፖይንት ማግኘት እንደምትችሉ ያለውን ነገር ልንገራችሁ። የብሉም ቦታችሁን ከከፈታችሁ በኋላ እዚህ ጋር እንደምታዩት መጀመሪያ ፖይንት ብሎ ሚም ፖይንት 1230 ሚም ፖይንት አለኝ እኔ። ብሉም ፖይንት ደግሞ 379414 ብሉም ፖይንት አለኝ። እናንተ ምናልባት ይሄኛውን ዝቅተኛ ሚም ፖይንት ካላችሁ እዚህ ጋር ትሬድ ቱ earn የሚለውን ክሊክ ስታደርጉ የምታገኙትን የሚም ፖይንት መጠን እዚህ ጋር ያሳያችኋል። ለምሳሌ የመጀመሪያው ላውንች ቶክን ዊዝ ሚም ፓድ ወይም አንድ ሚም ፓድ ላውንች ስታደርጉ 500 ሚም ፖይንት ይሰጣችኋል። ይሄን ቶክናችሁን ደግሞ ወደ ዲሰንትራላይዝድ ኤክስቼንጅ ትራንስፈር ስታደርጉት 10,000 ሚም ፖይንት ይሰጣችኋል። $10 እና ከዛ በላይ የሆነ ትሬድ ስታደርጉ 50 ሚም ፖይንት ይሰጣችኋል። እንደዚህ ያለ ትሬድ ዊዝ ትሬዲንግ ቦስ ደግሞ 750 ሚም ፖይንት ይሰጣችኋል። ይሄን በተመሳሳይ $10 እና ከዛ በላይ መሆን አለበት። ከዛ ይሄንን ጋቲት ብላችሁ ከወጣችሁ በኋላ አሁን ቀጣይ ማድረግ ያለባችሁ ትሬድ ለማድረግ ይሄንን ሚም ፓድ የሚለውን በተን ክሊክ ታደርጋላችሁ። ይሄን ክሊክ ካደረጋችሁ በኋላ እዚህ ጋር እንደምታዩት ኒው ላይቭ ሆት ብሉሚንግ ሊስትድ ኤምካፕ እና ማይ ቶክንስ የሚሉ ዝርዝር ነገሮች አሉ። ኒው የሚለው እያንዳንዱ ቶክን ላውንች ሲደረግ የሚመጣው የቶክን አይነት ነው። እናንተ በራሳችሁ የፈልጋችሁትን አይነት ቶክን እዚህ ጋር ላውንች ማድረግ ትችላላችሁ። ይሄን ቶክን ላውንች በምታደርጉበት ሰዓት አውቶማቲካሊ እዚህ ጋር ነው ይመጣላችሁ። ሁለተኛው ደግሞ ላይቭ ነው። ላይቭ ላይ ሰዎች ገብተው የራሳቸውን ቶክን ላውንች ካደረጉ በኋላ ስለ ቶክኑ ማብራሪያ የሚሰጡበት ነው ይሄ ላይቭ ማለት። ሆት ደግሞ በጣም ከፍተኛ የሆነ የዋጋ ከፍና ዝቅ የሚል ሰዎች ትሬድ ሲያደርጉት የሚጨምርና የሚቀንስ ማለት ነው። ለምሳሌ ይሄ ኤፍፒአይ ባንክ የሚባለው እዚህ ጋር ስታዩት አያችሁት ምን ያክል ትሬድ እንደተደረገ በጣም ዋጋው ከፍና ዝቅ ያለ ያ ማለት በጣም ብዙ ሰዎች ትሬድ እያደረጉት ነው ማለት ነው። በማርኬት ካፕ ደግሞ ስታዩት እዚህ ጋር እንደምታዩት በማርኬት ካፕ መጠኑ ለምሳሌ ይሄ ቅድም በጣም ሰዎች ትሬድ ሲያደርጉት የነበረው ቶክን ወደ 7 ሚሊዮን ማርኬት ካፕ አለው ማለት ነው። ቀጣዩ ደግሞ ማይ ቶክንስ ነው። ማይ ቶክንስ ማለት እናንተ ገዝታችሁ ወይም ደግሞ ላውንች አድርጋችሁ የያዛችኋቸውን ቶክኖች የምታገኙበት ነው። ለምሳሌ እኔ ቢጂኤችቲ ወይም ቢግ ሀበሻ ቶክን የሚለውን እኔ ራሴ ላውንች አድርጌው ነው። እዚህ ጋር አለ። ይሄንን ክሊክ አድርጋችሁ ስታዩት ያለውን የማርኬት ካፕ ወደ 1600 ዩኤስዲቲ ማርኬት ካፕ አለው ማለት ነው። እስካሁን 3 ሰዎች ናቸው ሆልድ ያደረጉት። ትራንዛክሽን ደግሞ 4 ትራንዛክሽን ተፈጽሟል። $25 ትሬዲንግ ቮሊዩም አለው። ለምሳሌ እናንተ የኔን ቶክን መግዛት ከፈለጋችሁ ሊንኩን ቴሌግራም ላይ አስቀምጬላችኋለሁ። እዛ ጋር ገብታችሁ ክሊክ አድርጋችሁ በኋላ ባይ ወይም ሴል ማድረግ ትችላላችሁ። ስለዚህ ይሄንን እንዴት አድርጌ ክሬት እንዳደረኩት ያሳያችኋለሁ። መጀመሪያ ቶክን ክሬት ማድረግ ያሳየኋችሁ ለምንድን ነው? በጣም በቀላሉ 500 ሚም ፖይንት ማግኘት ስለምትችሉ በጣም በቀላሉ ላውንች አድርጋችሁ ይሄን ነገር እንትን ማድረግ ይችላላችሁ። ሁለተኛ ደግሞ በጣም ቀላል ነው። ስለዚህ በዚህ መሰረት ማድረግ ይችላል። እኔ ከፈለኩ ይሄንን አሁን ሴል ብለው ከዛ በኋላ ማክሲመም መጠኑን ቢሸጠው ወደ 4,248,000 የቢግ ሀበሻ ቶክን አለኝ ማለት ነው። ዋጋውን እዚህ ጋር ያሳየኛል። ወደ 2.02 ቶን ዋጋ አለው። 1 something ነበር የገዛሁት። ስለዚህ ኦልሞስት 0.9 አካባቢ ቶን ትርፍ አግኝቻለሁ ማለት ነው። ምናልባት ሰው እየገዛው ሲሄድ ብዙ ዋጋው እየጨመረ ስለሚሄድ ላተርፍ እችላለሁ። ነገር ግን ልከስርም እችላለሁ በነገራችን ላይ ምክንያቱም ሰው ካልገዛው ዋጋው ስለሚቀንስ ከዛ በታች ሊከስርም እችላለሁ። ነገር ግን 2 ቶን ስለሆነ ያን ያክል አይጎዳኝም። ይሄንን ቶክን እንዴት ላውንች እንዳደረኩት እና ሚም ፖይንት እንዴት ማግኘት እንደቻልኩ እንዲሁም ደግሞ እንዴት አድርጋችሁ ትራንዛክሽን በመፈጸም ገዝታችሁ በመሸጥ እንዴት ሚም ፖይንታችሁን ከፍ እንደምታደርጉ ያለውን ዝርዝር ቪዲዮ አሁን ላሳያችሁ። የራሳችሁን ቶክን ላውንች ማድረግ ከፈለጋችሁ እዚህ ከላይ ላውንች ቶክን የሚለውን ክሊክ ካደረጋችሁ በኋላ እዚህ ጋር ወደዚህ ፔጅ ያስገባችኋል። መጀመሪያ እዚህ ጋር የአይከኑን ኢሜጅ ታስገባላችሁ። ለምሳሌ ይሄ ላድርግለት ላይክ ዝም ብዬ ነው ሳምፕል ስለሆነ እናንተ ማሳያችሁ። ከዛ ለቶክኑ ስም ትሰጡታላችሁ፣ ሲምቦል ትሰጡታላችሁ። ለምሳሌ እኔ ቢግ ብለው አልኩት ልበል። ሲምቦሉ ቢጂኤች ካልኩት በኋላ
ዲስክሪፕሽን መጻፍ ትችላላችሁ። ከዛ ኮንቲኒው ትሉታላችሁ። ቴሌግራም ኦፕሽናል ደግሞ እዚህ ጋር ለምሳሌ @ቢግሀበሻ ብዬ ብጽፍ ቻት የሚያደርጉበትን ከዛ በኋላ ኮንቲኒው ትሉታላችሁ። እንደዚህ ካደረጋችሁ በኋላ ሪቪው ትሉታላችሁ። ይሄንን አድርጋችሁ ከጨረሳችሁ በኋላ የሚወስድባችሁ ኮስት 1.6 ቶን ነው። እንደዚህ አድርጋችሁ ጨርሳችኋል። ላውንች ትሉታላችሁ ማለት ነው። ከዛ ይሄንን እንዲቆርጥ ኮንፈርም አደርገዋለሁ። ከዛ እዚህ ጋር ላውንቺንግ ብሎ አሁን የኔን ቶክን ላውንች ለማድረግ ስቴፕ ላይ ነው ማለት ነው። አውጋቲ ትለዋለሁ። ከዛ ልክ እንደዚህ BGH is live now it is right time to tell the whole world about it ይላል። ከዛ go to home page ሚለው ጋር ገብቼ እንደዚህ ማየት እችላለሁ። አሁን የራሴን ቶክን አየር ላይ ላውንች አድርጌያለሁ ማለት ነው። ትሬድ ሲደረግ ያለው የገበያ ዋጋ እንደዚህ ከፍ ዝቅ እያለ ይሄዳል። አሁን እስኪ ቼክ እናድርገው። ማለት የሚን ፖይንቱ ማጠን ጨምሮ ከሆነ አያችሁት እዚህ ጋር እንደምትሉት 500 ጨምሮልኛል። ስለዚህ 530 ሚን ፖይንት አለኝ ማለት ነው። ቅድም እንዳያችሁት እዚህ ጋር ላውንች የራሳችሁን ቶክን ላውንች ስታደርጉ 500 ሚን ፖይንት ስለሚሰጣችሁ ማለት ነው። አሁን እስኪ ቶክን ልየው። ሚን ፓድ የሚለው ከገባው በኋላ እዚህ ጋር ማይ ቶክንስ የሚለውን ክሊክ ሳደርግ እዚህ ጋር እንደምታዩት ዋጋው ይሄን ያክል ሆኗል። እዚህ ጋር 11.34% ጭማሪ አሳይቷል። አሁን ይሄንን ሴል ማድረግ ብፈልግ ሴል ካደረኩት በኋላ ማክሲመም 2,148,860 BGH ቶክን ነው ያለኝ፣ ቢግሀበሻ ቶክን ማለት ነው። እያንዳንዱ ይሄን ያክል ትሆናለች። በአንድ ነጥብ ምናምን ትሆን የራሴን ቶክን ላውንች አድርጌያለሁ ማለት ነው። ኤኒዌይስ ዋጋው እዚህ ጋር እንደምታዩት 11% ጨምሯል። ይሄ 530 ነው። ስለዚህ የሚጠበቅብኝ 750 ሚን ፖይንት ስለሆነ አሁንም የተወሰነ ትሬድ ማድረግ ይኖርብኛል ማለት ነው። እናንተ አሁን ትሬድ ስታደርጉ በተቻለ መጠን ቢያንስ $10 በላይ ነው ማድረግ ያለባችሁ። ከዚህ አንዱን ትገዛላችሁ። ለምሳሌ እኔ ራንደም ነው አክቹአሊ ይሄን ሽባ የሚለውን እስኪ ልሞክረው። ይሄንን ከገባው በኋላ አሁን እየተወሰነ እየጨመረ ነው፣ ምናልባት አላቅም። ስለዚህ እንደዚህ ወደ ስክሮል ካደረጋችሁ በኋላ ባይ ትሉታላችሁ ማለት ነው። ስለዚህ 10 USDT በላይ የሚመጣው 4 ከሆነ ስለዚህ 4 ቶን ያክል ዋጋ ያለው ሽባ ገዛለሁ ማለት ነው። በኋላ መልሼ ስለምሸጠው ምንም ችግር የለውም። አሁን ወደ 4.3 ቶን ነው የሚቆርጥብኝ። ወደ ዋሌቴ ይገባል። አሁን እዚህ ጋር ባይ ያለ ነው ኳሊቲ ቆርጦ ይሄንን እየገዛሁ ነው። ስለዚህ አሁን ብሉም ፖይንቱን ቼክ ማድረግ አለብኝ። 530 ነበረ 50 ፖይንት ይጨምርልኛል። መልሼ ስሸጠው 100። ስለዚህ አሁን ስንት ጨመረልኝ? 50 ጨመረልኝ ማለት ነው። ስለዚህ 50 ሲጨምርልኝ 580 ሆነ። አሁንም ይሄንን መልሼ ልሽጠው እዚህ ጋር ልግባና ስሸጠው 100 ነው የሚጨምርልኝ 630 ይሆናል ማለት ነው። ከዛ እዚህ ማይ ቶክን ውስጥ ገብቼ ሳየው አገኘዋለሁ። ቅድም የገዛሁትን ቶክን ሽባ የሚለውን አግኝቼዋለሁ። ትንሽ ብቆይ ያው እንትን ልለው እችላለሁ፣ ግን እኔ አልፈልግም። ስለዚህ ሴል የሚለውን እንትልና እዚህ ጋር ማክሲመም የሚለውን ነካለው። ይጨምራል ብላችሁ የምታስቡ ምናምን ከሆነ እንደተመቻችሁ ማቆየት ትችላላችሁ። ነገር ግን እኔ አሁን ለእናንተ ለማሳየት ስለሆነ ይሄንን ሴል እለዋለሁ። ያው ሴል ስታደርጉ እንትን ስትሉ ትራንዛክሽን ባለው ቁጥር የተወሰነ ይቆርጥባችኋል። ያው ይሄንን ሪስኩን ወስዳችሁ ነው እንደዚህ ትሬድ የምታደርጉት። አሁን ስሸጠው ይጨምርልኛል። አሁን እየሸጠው ስለሆነ እዚህ ጋር መጨመር አለበት። ይሄ ብሉም ፖይንቱ 580 ነበረ 630 መሆን አለበት 50 ስለሚጨምርልኝ። አያችሁት እዚህ ጋር 630 አድርጎልኛል ማለት ነው። የሚቀረኝ 750 ስለሆነ አንድ የመጨረሻ እዚህ ጋር ልግባና እስኪ የራሴን ቶክን እዚህ ጋር ልግባና ብገዛው እሺ ባይ ብለው ማክሲመም እስኪ 4 ቶን አድርጌ የራሴን ቶክን ልግዛው። አሁን የራሴን ቶክን እየገዛሁት ነው። እዚህ ጋር 630 ነበረ 680 መሆን አለበት። አሁን ያው ስለገዛሁት ዋጋው እዚህ ጋር እንደምታዩት እየጨመረ ነው፣ ምክንያቱም እኔ ኦልሬዲ ስለገዛሁት። አሁን ደግሞ ሴል ባረገው፣ ስለዚህ ትንሽ ልጠብቅ አይ ቲንክ ወይስ እስኪ ችግር የለውም ሴል ዋጋውን ቼክ እንዳደርግ ማለት ነው። ስለዚህ እንዲላርገው ማክሲመም ያለኝን በሙሉ ነው መሸጥ የምፈልገው። አክቹአሊ እያተረፍኩ ነው በነገራችን ላይ። ስለዚህ ሴል አልኩት። አሁን ዋጋው ትንሽ ከፍ ስላለ ቶሎ ብዬ ከገዛሁት በኋላ ልሸጠው ነው ማለት ነው። ስለዚህ 680 ነበር፣ አሁን ኦልሬዲ ስለሸጥኩት 730 ይሆናል ማለት ነው። ራሴ ላውንች ያደረኩትን ቶክን ሸጬዋለሁ። ጌሙ ምን መሰላችሁ? እዚህ ጋር ያለው ብሉም ፖይንታችሁ እንዲጨምር ትሬድ ማድረግ አለባችሁ። ትሬድ የምታደርጉት ደግሞ አንደኛ የራሳችሁን ቶክን ላውንች በማድረግ ነው። ስለዚህ አሁን እኔ የመጨረሻ አንድ ቶክን ላውንች አድርግና 500 ከሰጠኝ ማለት ነው። ስለዚህ ላውንች ቶክን የሚለውን ክሊክ ታደርጋላችሁ። በተመሳሳይ መጀመሪያ አይከን ነው የምትሰጡት። ዝም ብዬ እንደዚህ አይነት አይከን ላድርገው። ከዛ የቶክናችሁን ስም ትሰጡታላችሁ፣ ኮንቲኒው ትሉታላችሁ። 1 ቶን ጀምራችሁ መግዛት እናንተ ማለት ይቻላችሁ። ነገር ግን እኔ 2 ቶን ላድርገው ለጊዜው። ከዛ ይሄ 2 ቶን ሲሆን ሰፕላዩ 4,270,388 BGHT ቶክን ይኖረኛል ማለት ነው። ሪቪው እለዋለሁ። ከዛ ሪቪው ካርኩት በኋላ ላውንች ስለው ትንሽ ቆይቶ ላውንች ያደርግልኛል። 1.6 ማርኬት ካፕ አለው። አሁን በቃ ጨርሻለሁ። ላውንቺንግ እያለኝ ነው። አሁን ቀጥታ
ላውንች የማድርገው ይሆናል። አሁን 730 ነው። ስለዚህ 500 ሲጨምርልኝ የሚኖረኝ ወደ 1000 ምናምን ብሉም ፖይንት ይኖረኛል ማለት ነው ላውንች ስላደረገው። ሁለቴ ላውንች ማድረግ ትችላላችሁ። ከዛ መልሳችሁ ከፈለጋችሁ መሸጥ ትችላላችሁ። እያንዳንዱ እዚህ ጋር እየገዛችሁ እየሸጣችሁ እንትን ከምትሉ አንዴ ላውንች ብታደርጉ የተሻለ ይሆናል ብዬ አስባለሁ። ስለዚህ ሚንፓድ ጋር ከገባችሁ በኋላ እስኪ ላውንች አድርጎልኝ ከሆነ ቼክ እናድርግ። ኦኬ BGHT is live now is the right time to ስለዚህ ሼር ልበለው ከዛ ኮፒ ሊንክ ላድርገውና ቴሌግራሜ ላይ እንትን አደርጋለሁ። ብሉም ፖይንቱ አያችሁት 1230 ብሉም ፖይንት ጨምሮልኛል ማለት ነው። ስለዚህ አሁን ይሄ የኔ ቶክን ነው። ይሄን ቶክን መሸጥም መግዛትም እንደፈለኩ ማድረግ እችላለሁ። አሁን ሴል የሚለውን ነክቼ ማክሲመም የሚለውን ብነካ 1.97 ቶን ነው። 2 ቶን ነበር ያወጣሁት ግን 0 ምናምን እንትን ብሏል። ስለዚህ ይሄን ሴል ብለው 0.1 ምናምን አካባቢ ነው የምጎዳው። ነገር ግን አሁን ይሄንን ለሰዎች ሼር አድርጋቸው ሰዎች ትሬድ ሲያደርጉት ምናምን እየጨመረ ይሄዳል። ዛት ሚንስ እናንተም አትራፊ ትሆናላችሁ ማለት ነው። በዚህ መሰረት እናንተ እየገዛችሁ እየሸጣችሁ የሆነ ሚንፓድ 3-4 100 ከሚሸጣችሁ አንዱን የሆነ ሚንፓድ ላውንች ብታደርጉ የተሻለ ነው ማለት ነው። ስለዚህ ይሄን ይመስላል። ቼክ አድርጉትና ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ይመቻችሁ። ፒስ